ዛሬ የምናወራው ነገር ህይወታችሁን በተለይ ደግሞ ተማሪ፣ ሰራተኛ ወይም የራሳችሁን ስራ የምትሰሩ ከሆናችሁ የዕለት ተዕለት ውሏችሁንና የወደፊት እድላችሁን ሙሉ በሙሉ የሚቀይር እውነተኛ ሀቅ ነው። ከጥቂት ዓመታት በፊት አርቲፊሻል ኢንተለጀንስ ወይም ኤአይ የወደፊት ቴክኖሎጂ ነው ስንባል ነገሩ ከኛ የራቀ ወይም ለሳይንቲስቶች ብቻ የተተወ ይመስለን ነበር። ነገር ግን አሁን በደረስንበት በ2026 ኤአይ የወደፊት ቴክኖሎጂ መሆኑ ቀርቶ የዛሬው የዕለት ተዕለት ህይወታችን ዋና አካል ሆኗል። ዛሬ ላይ ሆነ ኤአይ ምንድነው? በ2026ስ እያንዳንዱ ሰው የትኛው ሙያ ላይ ቢሆን ኤአይ መማር ያለበት ለምንድን ነው የሚለውን ጥያቄ ካልመለስንና ራሳችንን ካላዘጋጀን ነገ በስራው ዓለም ውስጥ ቦታ ላይ ኖረን ይችላል። በዚህ ቪዲዮ ኤአይ ምን እንደሆነ በቀላል አማርኛ ከማብራራትም በላይ በ2026 ለምን እያንዳንዱ ሰው ኤአይን ማወቅ እንዳለበትና ይህንን እድል ተጠቅማችሁ እንዴት ህይወታችሁን ወደሚቀጥለው ደረጃ ማሸጋገር እንደምትችሉ በዝርዝር እነግራችኋለሁ። ስለዚህ እስከ መጨረሻው ድረስ ተከታተሉኝ። በተለይ በቪዲዮ መጨረሻ ላይ የምነግራችሁ ነጥብ ለወደፊት ስራችሁ በጣም ወሳኝ ነው። በመጀመሪያው ደረጃ ኤአይ ወይም አርቲፊሻል ኢንተለጀንስ ሲባል ብዙ ሰው ውስብስብ የኮምፒውተር ኮዲንግ ይመስለዋል። ነገር ግን ነገሩ በጣም ቀላል ነው። በአጭሩ ኤአይ ማለት የሰው ልጅ አእምሮ የማሰብ፣ የመማር፣ ችግሮችን የመፍታትና ውሳኔ የመስጠት ብቃት ለኮምፒውተር ወይም ለሶፍትዌር መስጠት ማለት ነው። የሰው ልጅ በተፈጥሮ ከተሞክሮ ይማራል። ለምሳሌ አንድ ህፃን ልጅ እሳት እንደሚያቃጥል አንዴ ካየ ወይም ከተቃጠለ በኋላ ሁለተኛ እሳት አይነካም። ኤአይን በትክክል እንደዚሁ ነው የሚሰራው። ለኮምፒውተሩ እጅግ በርካታ መረጃዎችን እንሰጠዋለን። እሱ ደግሞ ያንን መረጃ በመተንተን የተለያዩ ፓተርኖችን በመለየት ልክ እንደ ሰው ልጅ ማሰብና መመለስ ይጀምራል። ለማብራራት ያህል ኤአይን በሶስት ዋና ዋና ደረጃዎች ከፍለን ማየት እንችላለን። በመጀመሪያ አስፈላጊ መረጃዎችን መስጠት ወይም ማሽን ለርኒንግ። ለኤአይ ሶፍትዌር በሺዎች የሚቆጠሩ የፎቶ፣ የጽሁፍ ወይም የቁጥር መረጃዎችን እንሰጠዋለን። ከዛም ኤአዩ የተሰጠውን መረጃ በማንበብ በራሱ አእምሮ አልጎሪዝም ይፈጥራል። በመጨረሻም አዲስ ነገር መፍጠርና መፍትሄ መስጠት ላይ ይደርሳል ወይም ጄነሬቲቭ ኤአይ ይሆናል። አሁን በ2026 የምንጠቀማቸው የኤአይ አይነቶች እኛ ከምንጠይቃቸው ጥያቄዎች ተነስተው አዲስ ጽሁፍ ይጽፋሉ፣ ምስል ይፈጥራሉ፣ ኮድ ይጽፋሉ ወይም የቪዲዮና የድምጽ ኤዲቲንግ ይሰራሉ። ቀደም ሲል ኮምፒውተሮች እኛ ያዘዝናቸውንና ፕሮግራም የተደረጉላቸውን ነገሮች ብቻ ነበር የሚሰሩት። አሁን ግን ኤአይ እኛ ሳናዘው በራሱ ተነሳሽነት መረጃዎችን አዛምዶ አዳዲስ መፍትሄዎችን የመስጠት አቅም አለው። በ2026 ሁሉም ሰው ኤአይ መማር ያለበት 5 ዋና ዋና ምክንያቶች ደግሞ አንደኛ የምርታማነት ወይም ፕሮዳክቲቪቲ እና ስፒድ። ቀደም ሲል በአንድ ፕሮጀክት ሪሰርች ወይም ቢዝነስ ሪፖርት ላይ ሳምንታትንና ወራትን እናጠፋ ነበር። አሁን ግን ኤአይን በትክክል መጠቀም ከቻልን ቀደም ሲል የ10 ሰዓት ስራ የነበረውን ነገር በ10 ደቂቃ ውስጥ ማጠናቀቅ ይቻላል። ተማሪ ከሆናችሁ መጽሐፍትን ማጠቃለል፣ ለፈተና ጥያቄዎች ማዘጋጀትና ውስብስብ ሂሳቦችን በደቂቃዎች ውስጥ መረዳት ትችላላችሁ። የቢሮ ሰራተኛ ከሆናችሁ ኢሜይሎችን መጻፍ፣ የዳታ ትንተና መስራትና የፕሬዘንቴሽን ስላይዶችን በፍጥነት ማዘጋጀት ትችላላችሁ። ይህ ማለት ኤአይ የምርታማነት አቅማችሁን በ10 እጥፍ ይጨምረዋል። ሁለተኛ የስራው ዓለም አዲስ መስፈርት ዘ ኒው ጆብ ማርኬት ኤክስፔክቴሽን። በ2026 የስራው ገበያ ሙሉ በሙሉ ተቀይሯል። አሰሪዎች አሁን ላይ የዲግሪ ወረቀት ብቻ አይመለከቱም። ይልቁንም ይህ ሰው ኤአይን ተጠቅሞ የድርጅቴን ስራ በፍጥነትና በጥራት ማሰራት ይችላል ብለው ይጠይቃሉ። በአሁኑ ሰዓት በሕክምና፣ በህግ፣ በፋይናንስ፣ በትምህርት፣ በማርኬቲንግና በኪነ ጥበብ ዘርፍ ላይ ያሉ አብዛኞቹ ድርጅቶች ኤአይ የመጠቀም ክህሎት ያላቸውን ሰራተኞች በከፍተኛ ደሞዝ እየቀጠሩ ይገኛሉ። ኤአይ አለመማር ማለት ራስን ከስራ ገበያ ውጭ ማድረግ ማለት ነው። ሶስተኛ የራሳችሁን ቢዝነስና ገቢ የመፍጠር እድል። ቀደም ሲል አንድ ቢዝነስ ለመጀመር ትልቅ ካፒታል፣ ብዙ ሰራተኞችና የቴክኖሎጂ ባለሙያዎች ያስፈልጉ ነበር። በ2026 ግን አንድ ሰው በቤቱ በግል ኮምፒውተሩ ወይም በስልኩ ብቻ ኤአይን በመጠቀም የዲጂታል ማርኬቲንግ ኤጀንሲ መክፈት ይችላል። ኮንተንቶችን በቪዲዮ በጽሁፍና በድምጽ አዘጋጅቶ በዩቲዩብ እና በተለያዩ ሶሻል ሚዲያ ገቢ ማግኘት ይችላል። የዌብሳይት ዲዛይን እና የግራፊክስ ስራዎችን በጥራትም መስራት ይችላል። በአጭሩ ኤአይ የራሳቸው የግል ረዳት ወይም ፐርሰናል አሲስታንት በመሆን ያለምንም ተጨማሪ ወጪ የስራ እድል ይፈጥርላቸዋል። አራተኛ ራስን በፍጥነት የማስተማር አቅም። ኤአይ ለእያንዳንዱ ሰው እንደየአቅሙና እንደየፍላጎቱ የሚያስተምር የግል አስተማሪ ወይም ፐርሰናል ቲዩተር ነው። ለምሳሌ አንድ ከባድ የፊዚክስ ወይም የፋይናንስ ርዕስ ካልገባችሁ ኤአይን ይህንን ርዕስ እድሜው ለ10 ዓመት ልጅ እንደሚያብራራ አድርገህ አስረዳኝ ብላችሁ ብትጠይቁት በቀላል ምሳሌዎች ያብራራላችኋል። ማንኛውንም አዲስ ቋንቋ፣ ክህሎት ወይም ትምህርት
በራሳችሁ ፍጥነት እንድትማሩ ያደርጋችኋል። አምስተኛ የፈጠራ አቅምን ወደ ላቀ ደረጃ ማሸጋገር። ብዙ ሰዎች ኤአይ የሰውን ልጅ ፈጠራ ያጠፋል ብለው ይሰጋሉ። ነገር ግን እውነታው ተቃራኒው ነው። ኤአይ የሰውን ልጅ የፈጠራ አቅም ያሰፋዋል። በአእምሯችሁ ውስጥ ያለውን ማንኛውንም ሐሳብ፣ ታሪክ፣ ስዕል ወይም ሙዚቃ በኤአይ አማካኝነት በሰከንዶች ውስጥ ወደ እውነተኛ እይታ መለወጥ ትችላላችሁ። ኤአይ አሰልችና ተደጋጋሚ ስራዎችን ስለሚሰራልን እኛ ዋናው የፈጠራ ባለቤት እንድንሆን መንገድ ይከፍትልናል። እስካሁን ኤአይ ምንድነው የሚለውንና ለምን መማር እንዳለብን ተረድተናል። አሁን ደግሞ ከየት ልጀምር ለምትሉ አጭርና ግልጽ መመሪያ ልስጣችሁ። በመጀመሪያ ፕሮምፕት ኢንጂነሪንግ ወይም ትክክለኛ ጥያቄ የመጠየቅ ክህሎት ልመዱ። ኤአይ በጥሩ ሁኔታ እንዲመልስላችሁ ትክክለኛና ግልጽ ትዕዛዝ መስጠት መልመድ አለባችሁ። ከዛ ነፃ የኤአይ መሳሪያዎችን ተለማመዱ። እንደ ቻትጂፒቲ፣ ክላውድ፣ ጀሚናይ፣ ጋማ ኤአይ እና ሚድጆርኒ ያሉ የኤአይ ዌብሳይቶችን በየቀኑ ለዕለት ተዕለት ስራችሁ መጠቀም ጀምሩ። በመቀጠል በየቀኑ የ15 ደቂቃ ልምድ ይኖራችሁ። ኤአይን ለመማር የኮምፒውተር ሳይንቲስት መሆን አይጠበቅባችሁ። በየቀኑ አዳዲስ የኤአይ ዌብሳይቶችን መሞከርና ተግባራዊ ማድረግ በቂ ነው። በ2026 ቴክኖሎጂ በከፍተኛ ፍጥነት እየተራመደ ነው። በዓለም ላይ ያሉ ትላልቅ ሀገራትና ድርጅቶች በኤአይ ላይ እጅግ ከፍተኛ ኢንቨስትመንት እያደረጉ ነው። ስለዚህ ምርጫው የእናንተ ነው። በቴክኖሎጂው ተፎካካሪ ሆኖ ወደፊት መራመድ ወይስ የቴክኖሎጂ ተመልካች ሆኖ ወደ ኋላ መቅረት? ኤአይን እንደ ስጋት ሳይሆን እንደ ትልቅ እድል ተጠቀሙበት። ጊዜያችሁን ይቆጥብላችኋል፣ ገበያችሁን ያሳድጋል፣ አእምሯችሁንም ለተሻለ የፈጠራ ስራ ያዘጋጀዋል። እስኪ በኮሜንት ቦታ ላይ እናንተ እስካሁን ህይወታችሁን ለማቃለል ኤአይ መጠቀም ከጀመራችሁ ከተጠቀማችሁትስ የበለጠ የተመቻችሁ የኤአይ አይነት የትኛው ነው? እሱን ጻፉልኝ። ይህን ቪዲዮ ይጠቅመዋል ለምትሉት ሰው ላኩለት። ለተማሪዎችና ለስራ ባልደረቦቻችሁ እንዲደርስና ህይወታቸውን እንዲቀይሩ ረዳት ይሆናቸው ዘንድ አሁኑኑ ሼር ማድረጋችሁን እንዳትረሱ። ቪዲዮ ከተመቻችሁ እንደተለመደው ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ምክንያቱም ከዚህ በኋላ ህይወታችሁንና ስራችሁን የሚያቃሉ ጸዴ የቴክኖሎጂ መረጃዎችን ይዤላችሁ እመጣለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። ቻው።